يسهل أري يسهل أري يسهل وي 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 أري يسهل يسهل زمان يالي وقب يالي وي وي منقول وي 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 أنا من الشالين يالو ديت ليدو أري يسهل صوتروا لي እማማ እስከ ዛሬ ስለረዱኝ ፈጣሪ ብድራቶን ይክፈሉ። ይሁን እንጂ እርሶ ልጆም የልጆም ባለቤት ትዕግስትም ሁላችሁም ጥሩ ሰዎች ናችሁ። ምንም ኃጢአት የለባችሁ። እኔ እንደዚህ ሁለት ነፍስ ሆኜ የሚሄድበትም የሚቀበለኝም የለም። ከዳተኛ እንዳልሆንኩም የሚያውቀው አንድ ፈጣሪ ብቻ ነው። እናም ወደሱ ሄጃለሁ። ምንም እንኳ እኔና ይህንን ዓለም ሳያዩ የተቀጨው ልጄም ለአንዴና ለመጨረሻ ጊዜ ብናሸልብም እናንተ ግን ጥሩ ሰዎች ናችሁና በሰላም ለመኖር እውነታውን ማወቅ አለባችሁ። በመሆኑም እኔ ልጄን አርግዤው የነበረው ከእርሶ ልጅ ሳይሆን እንደተናደደች ተነስተ ሰው ለቅሶ አበላሽች የሚባለው ተረት በእኔ ደረሰ። አሁን አምላኬስ እንዴት ይቅር ይለኛል? እኔ ነፍስ ካጠፉትስ በምን እለያለሁ? እንዲህ አይበሉ። እኔ ነኝ እንጂ እርሶ ምን አደረጉ? እኔንማ ፈጣሪ ይቅር አይለኝ። አይ ልጄ አንቺ እኮ ቢጨንቅሽ ነው መሸሸጊያ ብታጪ። እኔን እንጂ ይቅር በይ ልጄ። እንደው ገና ለገና የሰው አፉን ፈርቼ እግዚአብሔርን ፍጡር ገደልኩት። ልጄ ይቅር በይ ይቅር በይ። ኧረ እማማ ተው እንዲህ አይበሉ። እርሶም እኮ ያርኩስ የነገሩትን አናዶት ነው እንጂ እኔም መታገስ አቅቶኝ የጨነቀው አለ ቢጨንቅሽ። ለነገሩ እንኳንም አልተወለደ። ይቅር ይበልሽ አንቺ። ምን ነው ዘር የሌለው ሰው ዘር መተካት የለበትም። ምን ማለት ነው ደግሞ? እኔ ማን መሆኔን የማላውቅ ሴት ሌላ ዘሩን የማያውቅ በአባቱ የተከዳ ወደዚህ ዓለም ማምጣቱ እንኳን ለእግዚአብሔር ሁሉን ለሚያውቀው እንደ ሰው እንኳን ለሚያስብ ሰው ትክክል አልነበረም። አዩ እማማ ፈጣሪ በስራ ሁሉ አይሳሳትም። ተይ ልጄ፣ እኔ ግን በምን አይነት ንስሐ እንደምታጠብ አላውቅም። አባዬ 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 አባዬ
ወንድሜ ምንድን ነው የሆንከው? አባዬ እንደው ምን አግኝቶብኛል? ወይኔ ወንድሜ ስንቴ ምን ሆንክ? ምን ነው የሚሰማህ? ሐኪም ቤት ላይ ነበር? አባዬ በቃ እንግዲህ አሁን መሽቷል። ነገ ሐኪም ቤት እንወስደዋለን። እንግዲህ በሰላም ይደርልኝ እንጂ ምን አደርጋለሁ። ያው እንግዲህ በቃ ከዚህ መኝታም ስለሚቸገር እኔም ማየት እንዳልድ ነገ በጠዋት እመጣለሁ። እሺ ካልክ እንግዲህ ምን አደርጋለሁ። ግን ማማሰላችሁ ማደሬ ነው። ምን ይደረግ? እኔ ብሳላ እሷ ጤነኛ ነች። እሺ በቃ ያለሁበትን ሁኔታ ለማማ ንገርልኝ። አንተ በሰላም ግባ። እንግዳ ይዤልሽ መጣ። ደግሞ ማንን ይዘብኝ መጣ? መቼም አታጣ ማርያም ነህ አንተ። እንዴት ዋልክልኝ? ደህና ነኝ። እንዴት ነህ? እስኪ ዋታውቂው ባንቺ ወይ ጉዴ! አምባዬ ነው እንዴ? አሁን አባባ እኮ ነው። ታገኘው? ምን ሆኖ ነው እንዲህ የሆነው? እነኔ የመሰለ ሰውዬ ኮማሪቶች የሚሻሙበት እንዲሆነ እማ አሁን ዋስጮና ይታጠብ። ዝርዝሩን ሌላ ጊዜ እነግርሻለሁ። ባንቺ ይቅር በይኝ። በአንድ ልጃችን ይዤሻለሁ። እኔም ተዚህ ደርሼ አንተን ብቀይም ፈጣሪም ይቀየመኛል።
እንደው ገርሞኝ ነው እንጂ ሰውነት ባዳ መሆኑ። በቃማ አሁን ይታጠብና ልብስ ይቀይር። አባይ ምን የት ታውቂዋለሽ? የኔ ያለሽ እየተፈሽ ነው። ደህና ነኝ መስኪን። እማ እዚህ ቤት ምን እየተካሄደ ነው? ይቺ ልጅ እዚህ ምን ትሰራለች? የት ታውቂዋለሽ? ለካስ የጣውንቴ ልጅ ነበር። ልጄ እኔ እዚህ ምን ትሰሪያለሽ? የልጄን መጥፋት እኮ ባንቺ ነበር የተቋቋምኩት። ለምን ጥለሽ መጣሽ? እኔ ምን ነው አንተ ሁለቱንም አስወጣልኝ። ጭራሽ የጣውንቴ ልጅ የባሌ እንዲቃላ እባክህ አስወጣልኝ ብያለሁ። እንዴ እማ ይቺ ልጅ ከኔ ቤት ወጣ፣ ለምን አንቺ ቤት ተገኘች? ለዚህ ምላሽ ፈልጋለሁ። አሁን እኔን ጥያቄ መጠየቅህን ተውና ይህችን የሰው ቃላና ይሄን ሰው አስወጣልኝ ብያለሁ። አስወጣልኝ ከነኮተ ልክ ብለው ወጣልኝ። ውጡልኝ ብያለሁ። ውጡልኝ። ባንቺ ኧረ ተይ ተረጋጊ። እሷ ያንቺም የጣውንትሽም ልጅ የኔም ልጅ አይደለች። ታዲያ የማን ልጅ ናት? እንዴትስ ልታውቃት ቻልክ? እኔ እኮ ማማ ወፍ ዘራሽ ነኝ ብዬ ተናግሬያለሁ እኮ። ባንዴ አባትም ወንድምም እንዴት ይሆናል? ይሄ ማለት ያልተፈቀደም ቢሆንልኝማ በማን እድሌ። አሁን ውጡልኝ። ሁሉም ያንተ ኮተቶች ናቸው። ይዘልኝ ውጣ ብያለሁ። ይዘልኝ ውጣ። እማ ዳግም አይሳሳቱ። አሁን ነገሩን ቁጭ ብለን እናወራበት። በእርግጥ እኔ እናንተን ጉዳይ የማውቀው ነገር የለም። እኔ ወፍ ዘራሽ መሆኔ ዛሬ የሚመሰክርልኝ ሰው አግኝቻለሁ። ዳግም እንዳይሳሳቱ ስላለች እንደ ደግሞ አፏን ሞልታ እሱንም ቢሆን የኮተተብኝ ያው ልጄ ነው። ስንታየው መጥቶ ያን ሁሉ ነገር ባያወራ ደግሞ እኔ አልሳሳትም ነበር። እንቀመጥ። እዚህ ቤት ብዙ እንቆቅልሽ ይታየኛል። የሚፈታው ማን እንደሆነ ባይታወቅ ቁጭ በሉ። ቅኔውን አንተው ፍታው። ሽማግሌውም ቢሆን ይህች መልቲ ብትሆን ያንተው ኮተቶች ናቸው። ያ የሚስትህ ወንድምም ቢሆን ያንተው ኮተት ነው። በላ ተናገር። እማ ጭራሽ በጉዳዩም ስንታየው አለበት ማለት ነው? የታመመው በዚህ ጉዳይ ነው ማለት ነው? እሱንም እንደ ልጁ ይዞ ጥርግ ባለ። ቆይ ስንታየው መቼ ሚስት አገባ? መቼስ ወለደ? የቀደመው እንቆቅልሽ ሳይፈታ ግን በጤናችሁ ነው? አይድኔ ከመጀመሪያው ጀምሮ ገና የጨለመብኝ ደግሞ ዛሬ እናንተን ቤተሰብ በጠበጥኩኝ። ደግሞ ስንታየውና እሷ ምን አገናኛቸው? ከየት ተገናኙ? እኔ የምልህ እንዴ፣ አቤት። ለምን ነጋቱልም? እኔም ከስራ ተመልሼ ወጣ ብለን እንጫወታለን። እውነቱን ነው ወንድም ጋሽ። ስራ አለኝ። ስራውን ደግሞ ሜዳ ላይ ጥዬ ነው የመጣሁት። ስለዚህ መሄድ አለብኝ። ለአንድ ቀን ምን ይሆናል ብለህ ነው እንዴ? ግድ የላችሁ ብሄር ነው የሚሻለው። እሺ ለሁሉም ሚንጋ መቼም በሌሊት የሚያርጥ ነገር የለም። እሱ እውነትሽ ነው። በልደና ደርስ እንዴ እንተኛ። እሺ በልደና ደር። ምንድን ነው እህታለ? ምን ተፈጠረ? አቶ ባል ምን ሆናችሁ ነው? አረፉ። አይታማው ነበር አረፉ። ማን ናቸው? እዚህ ጎረቤት ነበሩ። ልከተላችሁ እንዴ? አይ ወንድም ጋሼ አንተ በሩን ዝጋና ተኛ። አይ ጉድ አይ ጉድ አይ ጉድ አይ ጉድ። አንድ የዝም በሉማ፣ የማውቀውን ልንገራችሁ። በኋላ ልመናውንም ብርዱንም ሁሉንም ችየዋለሁ። እኔም ወደ ልመናዬ፣ እናንተም ወደ መውቀት ጉጆአችሁ። ማን ነው ደስ የወሰነ? ማን ወሳኝ አደረገ?
ውሳኔውን ለእኛ ተውልን። ይልቅ አሁን የሆነውን ንገረን።